ሀውልቼ እንደምናላችሁ ሰላማችሁ ምን ከቤን ከአሜሪካ እንደምን አላችሁ? ሰላም ናችሁ? እኔ ያልተጠገብ ባይደወይ ማለት ነው። ባይደወይ መስማት ፈልጋችሁ ሰዎች መስማት ትችላላችሁ። ዋይ እውነት ለመናገር እንደዚህ ቪው ሳይኖረኝ ምንም ነገር ሳይኖረኝ በዲው ማለት ነው የህይወት ጉዳይ ባይሆንብኝ ኖሮ ማለት ነው ሳብስክራይብ ሳይኖረኝ ቪው ሳይኖረኝ ምንም ነገር ሳይኖረኝ ምናምን አልሰራም ነበር። ግን እንደዛ ቢሆንም ብዙ የሚከታተሉ ሰዎች አሉ እና ማለት የወረሱ ሰው ኖሮኝ አይደለም የምሰራው ማለት ነው። ፈልግ ነው እንደ ሰውም ቲክቶክ ላይ ወይም ሰርቶልኛል። በዛው መምጣት ትችላላችሁ የፈለጋችሁ ሰዎች ባየ ማለት ነው። ተረጋጋ በተለይ ማለት ነው። አተረጋጋም አንድ ሰው ላሽ የሚፈልገው ነገር ማለት ነው። ሁሉም ነገር እንደነገርኳችሁ ነው። በጣም ሲበጠብጡ ጊዜ ሰዎቹ ከኔ ምን እንደሚፈልጉ እኮ ነው ግራ የሚገባኝ። what do you mean to me ከኔ ምንድን ነው የምትፈልጉት? በቃ ምንድን ነው የምትፈልጉት? እኔ እኮ ግርም የሚለኝ ባዲ ማለት ነው እንዴ ከየትኛውንም ብሄር እኮ ከየትኛውንም ሀገር እኔን የማውቀኝ ከሰስ ባዲ ማለት ነው። እዚህ እኔን ሰላም የሚሉኝ እኔ ጋር የሚቀመጡ እኔ ጋር የሚመጡ ምናምን ነገር ነው። በቃ ዓለም አቀፍ ነው ያደረጉኝና ግን ደግሞ ዓለም አቀፍ ችግረኛ ነኝ እንደን ሰው ማለት ነው። ችግርህን ያወራሉ፣ ብዙ ነገር ይላሉ፣ ብዙ ነገር ይላሉ ባዲ ማለት ነው። ችግርህን ልትቀርፍ ብለህ ደግሞ ችግርህን እንዲሁም በህጋዊ መንገድ እርዳኝ ስትለው ይለጣጥፋል፣ ይዘወራል፣ ይለዋወጣል፣ ይቀያየራል ምናምን ነገር እኔ አይገባኝም። ዋዲ ምን ጋይስ ለምንድን ነው በኃይል በቃ ሰዎች እያኮረፋችሁ ምናምን ወደ እናንተ ወደ ፈለጋችሁ ምናምን ነገር እንዲመጣላችሁ የምትፈልጉት ባዲ ማለት ነው። እኔ ስመጣ ለማንም ሀበሻ ብዬ አይደለም የመጣሁት፣ ለማንም ብዬ አይደለም የመጣሁት። ጀስት በቃ አስቀቆሽ ባዲ ማለት ነው። ፍግ ነው እየጠየቅኩ ነው ባዲ ማለት ነው። እንደነ ወንዶቼ ማለት ነው። ዘረኝነቱ ምቀኝነቱ አቆም በቃ ለእናንተው አድርጉ ባዲ ማለት ነው። ሀበሻ ምንስ ሀበሻ፣ አፍሪካ ምንስ አፍሪካ፣ ሌላ ምንስ ምን፣ አውሮፓ ምንስ አውሮፓ፣ አሜሪካ ምንስ አሜሪካ፣ ሌላ በቃ ሰዎቹ ምንድነው ተስማምቶ ይኖሩ እንዳልነበረው ባዴ ማለት ነው። ለትንሽ ጥቅማ ጥቅም ስትሉ እኮ ብዙ ነገር ታደርጋላችሁ። ልክ እኔ እድል የጋነን እየተማረረ እንደሆነ ባዴ ማለት ነው። እናንተ ወደ እኔ የምትናገሩት ነገር ባዴ ማለት ነው እንደዛ ነው የሚመራው የሚገናው ባዴ ማለት ነው። ስለዚህ እየተጠነቀቃችሁ ለራሳችሁ ብዬ ነው እኔ ባዴ ማለት ነው። እኔ እንኳን ተጠንቅቄት መጠነቀቅ አልቻልኩም። እናንተ ግን ተጠንቀቁ ባዴ ማለት ነው። እንዴ ሳልወልድ ሳላገባ ሳልሰራ እንዲያረጀው እኮ በጣም ነው የሚገርመው ባዴ ማለት ነው። እኔ እና ዙረት ባዴ ማለት ነው መቼም እንትን ብለን አናውቅም ባዴ ማለት ነው። እንደ ሰው ሌላቸው የምፈልገው ነገር ማለት ነው ኔዘርላንድ ውስጥ ያለው በቃ የሆነ የሚያስፈራ ነገር በቃ ፍርሃት የሚል ነገር ምናምን ነገር እየተሰማኝ ነበረ ባዴ ማለት ነው። ከዛ ልወጣ ስል ምናምን ነገር እና እንደዛ አድርጎ በቃ እንትን አድርጎኝ ማለት ነው። እኔ አሁን በመውጣቴ በጣም ገርመዋቸው ይሆናል ባዴ ማለት ብዙ ነገር ተደርጎብኝ ያለ እኮ ነው የወጣሁት። የሚገርማቸው ነገር በፍጹም አትወጣም ምናምን ነገር ተብሎ በጣም ተደምድሞ ነበረ። ግን ወጣው እስኪ ወጣ ድረስ ግን አምኖ አላመኑም ይሆናል ባዴ ማለት ነው። ያመኑ አይሆንም እንዳልማር በዚህ ያቃጠሉኝ እንዳልሰራ ስራ ከልክሎኝ ኦኬ ገንዘብ ሰጡኝ፣ ገንዘብ በትክክል አይሰጡኝም ባዴ ማለት ነው። የትኛውንም ብሄር እኮ እዛ ቢመጣ ምንም የሚያጎሉበት ነገር የለም። ኦኬ ታዲያ ምንም ነገር ሂጂ የለም። እንዲሁም ከእርሽ የትኛውንም ቦታ በቃ በጣም መጥፎ ነገር ይከሰታል። በቃ ሁሉም ቦታ እናስተላልፈብሻለን ምናምን ነገር አሉኝ ባዴ ማለት ነው። ከዛ ቀጥሎ ደግሞ ምንድነው የሚባለው ይሄ እንትኑ
ምንድነው የሚባለው? ለምን ስላቸው ደግሞ በቃ ያልሆነ ምክንያት በቃ ዝም ብሎ አለ ምክንያት በኋላ ይጨምር ይቻላል እንዴ ነሽ ምናምን ነገር እና ታዲያ ኦኬ አሜሪካዊ ልቀይር ምናምን ነገር ስላቸው ኖ መቀየር አትችይም። በቃ አሁን እኮ የሆነ ነገር ሲያደርጉኝ እኮ አሁን እኮ እኔ ባዴ ማለት ነው የኤርትራ በኢትዮጵያ ብል ባዴ ማለት ነው የሆነ ነገር ቢያደርጉኝ እኮ በኤርትራ ብላለች ወይ ኢትዮጵያ ብላለች ሊሉኝም እኮ ይችላሉ። ባዴ ማለት ነው ሰርቶ ጋር ነው የምላቸው። የሆነ ነገር ላይ እኔ ላይ ቢከሰት በቃ የኛ ጉዳይ አይደለም እሱ የእሷ ጥፋት ነው ሊሉ እኮ ይችላሉ። ባዴ ማለት ነው። እነዚህ ሰው ከይሶቼ እንደዛ ሰው እኮ ይሳሳታል። እኔ ግን ፈጣሪ አድርጎ ነው እንደሚያስቡኝ ባዴ ማለት ፈጣሪም እኮ ይቅር ባይ ነው ባዴ ማለት ነው ለራሱ ባዴ ማለት ነው። አንተን እኔ ዝም ስል ጊዜ ባዴ ማለት ነው ምንም ያልተሰማኝ ምንም ያልተጎዳው ምናምን ነገር አስመስል አይቴክ መሰለኝ ባዴ ማለት ነው። ለማንኛውም ወጣውላችሁ አረቦቹ ወይኒ አረቦቹም ሌሎቹም ሀበሾቹም ባዴ ማለት ነው። ለካ እኔ እንዴት ነው እንደዛ የቆየሁት ምናምን ነገር ግራ ገብቶኝ ነበረ። ውሃ ላይ ምግብ ላይ ወተት ላይ የተኛውንም ነገር ላይ ለካስ እያደርጉብኝ ነበረ። ከዛ እኔ በቃ ምግቡ ትንሽ እንደዚህ ነበረ። ከዛ ወተት ላይ ውሃ ላይ ሎሚ እያደረግኩ ምናምን ነገር ስጠጣ የእውነት ነው የምላችሁ ደህና ሆንኩኝ በቃ እና ከዛ ገባኝ ባዴ ማለት ነው። ሰው እያደረገኛል አንድ ቀን እንኳን በስህተት እንኳን ማለት ነው። እኔ ለምንድን ነው አሁን የማስበውን ነገር በቃ የማሰብ ችሎታዬ በጣም በቃ ደስዳን የሆነው በቃ እንዳላስብ ነው የተደረገው። እና ከሌሊት መርዝ ነበር ስበላ የነበርኩት ባዴ ማለት ነው። ቁርስ ነው፣ ምሳ ነው፣ እራት ነው። ኢቭንም ምግብ ብዙ አልበላም ነበር እንጂ ሁሌም ለካ መርዝ በላ ነበር። ፊቴ ላይ የማደርገው መርዝ ነው። ሎሽን የምቀባው አሲድ ነው። የሆነ ደሜ ውስጥ ይካወሳል። በቃ የሆነ ያደመዝዛል፣ ያጠመዝዛል ባዴ ማለት ነው። የሆነ መንፈሳዊ የሚገባ የሆነ የሚወጣ ነገር አለ። በቃ ጠቢብ ነገር ባዴ ማለት ነው። ምንም ነገር እንደማይሳካላችሁ ምናምን ነገር ኢቭንም ቪዲዮ ለቅቄ እንኳን ቪዲዮ በትክክል እንዲሰራልኝ አይችልም የሚለውን ነገር አይስወርቱ ጋር ነው የምላችሁ። በቃ አንዳትም ነገር አልተውኩትም ባዴ ማለት ነው። የምነግረው በሙሉ እውነት ነው። ከዛ ደግሞ በቃ አይስወርቱ ጋር ነው የምላችሁ። ምንድን ነው የሚባለው ፊቴ ላይ የማደርገው የአይን ክሬም ነው። ኤቭሪቲንግ ባዴ ማለት ነው። በቃ ሁሉም ነገር አሲድ ነው የሚደረገው ባዴ ማለት ነው። እቤት አለች ደግሞ የምትቆጣጠረኝ ባዴ ማለት ነው። የሆነ ነገር ቦታ እንዳልሄድ ወይ የሆነ ነገር እንዳይሳካልኝ የሆነ ነገር እንዳይሆንልኝ በጥብቅ የምትከታተልኛለች ባዴ ማለት ነው። እኔ ለካ ከበፊቱ እንደዛ ነበረ። እኔ ያልገባኝ ነገር ባዴ ማለት ነው። ከበፊቱ በደሞ መጀመሪያ ሲገባው ማለት ነው ያቺ ኡጋንዳዊት ከዛ ጀምሮ እንደዛ ነበረ ለካ ነገሮቹ። እኔ ያልገባኝም ባዴ ማለት ነው ምን እየተካሄደ እንዳለ ባዴ ማለት ነው። ጋይሶቼ በጣም ነው የሚገርማችሁ። በጣም ነው የሚገርመው ባዴ ማለት ነው። እንድሰው ማለት ነው ወዶቼ ልነግራቸው የሚፈልገው ነገር ማለት ነው። ለዛ እኮ ነው የጎዳና ህይወት ይሻላል ያልኳቸው። እዛ እኮ የኖርኩት ህይወት ማለት ነው። እዛ የኖርኩት 2 ዓመት ህይወት ጎዳና ላይ መኖር ይሻላል ባዴ ማለት ነው። በዛ ላይ ደግሞ ምን ያህል እንደሚፈሩ ባዴ ማለት ነው። በቃ የሆነ ሚስጥር እንዳይወጣባቸው አይደንቃደቃሉን አላውቅም። የሳራ ጉዳይ ይሁን አለውን አላውቅም። በቃ በጣም ተወጥረዋል ሰዎቹ ባዴ ማለት ነው። የኔዘርላንድ ሰው በጣም ተወጥረዋል ባዴ ማለት ነው። ቢሞትም ባዴ ማለት ነው ምንም ሊያደርጉልኝ አይችሉም ባዴ ማለት ነው። የሆነ ነገር ተይዞባቸዋል ባዴ ማለት ነው። በቃ ሀበሻ እንዳለ ብቻ ነው የሚሆኑት ባዴ ማለት ነው። የሆነ አንዳንድ ኢሮብ እሷ ያች ልጅ ነበረች ባዴ ማለት ነው መጀመሪያ እዛ የነበረችው ባዴ ማለት ነው የተቀበላኝ ምናምን እንግዲህ ያልኳቸው ባዴ ማለት እቺ ቆፎ ባዴ ማለት ነው። ከዛ በቃ ሁሉም ነገር ለካ ማለት ነው ሁሉም ነገር ለካ ቁጥጥር ውስጥ ነው ባዴ ማለት ነው። እኔ ደግሞ ጅሏ ውዶቼ ምንም ነገር በቃ ይሄን ያህል እነርሱ ራሳቸው ኃላፊነት የሚወስዱ እንጂ ይሄን ያህል እኔ ችግር ያለ ምናምን ነገር አልመሰለኝም ባዴ ማለት ነው። ኤቭሪቲንግ ኢዝ ኮምፕሊኬትድ ባዴ ማለት ነው። እንደን ሰው ዱቼ ማለት ነው የነበረ የበፊት ባዴ ማለት ነው። እሱም አይ ቲንክ ጅብ ነው ዝም ብሎ ነው አረም ምናምን ነገር የሚለው ግን ደግሞ እውነት ለመናገር እሱን ያህል እንኳን ያየ ሰው አልነበረም ነገር ላይ ውስጥ ማለት ነው። ወራ በዛ እንጂ
ለመጀመሪያ ጊዜ እሱ ነበር የተመለከተኝ የሆነ ነገር ያደረገልኝ ወደድኩት ምናምን ነገር ያልኳችሁ ልጅ ማለት ነው። መጀመሪያ ላይ ትራፕ ላይ ግን ህይወትን ትርምስምስ ነው ያደረገው እሱ ልጅ ባይኝ ማለት ነው። ከእስር ገብቶ ባይኝ ማለት ነው። ከዛ ማለት ነው ልጄ አይ ቲንክ እሱም ቢሆን ነገር ላይ አጥምዶት ነበረ። ለዛ ነበር አይ ቲንክ ሶሪያዊ ነኝ ምናምን ነገር ያለው መሰለኝ። ሰዎቹ ጋብቻ ነው ሾልጉል ይላሉ ባይኝ ማለት ነው። ግን ሌላ ነገር ነው የነበረው ባይኝ ማለት ነው። ሌላ ቲያትር ውስጥ የነበሩ ሰዎቹ ባይኝ ማለት ነው። ደግሞ ጥቅም ላይ በጣም ነው የሚያምኑት ባይኝ ማለት ነው። ወንዶችም ሌሎችም ባይሆኑ ሰው ላይ አምላችሁ አትተው። አምላችሁ ለዚህ ነው ሰርጉ ነገር ይደርስላችኋል ባይኝ ማለት ነው። ያለውን ሁኔታ ደስ ካላላችሁ በቃ ይቁም ነው ማለት ያለባችሁ። እውነት ነው የምላችሁ። ሁሉም ቦታ አገራቸው እድሜ ምናምን ነገር የሚባል ነገር የለም። ህይወት ማጣት አለ። የልጅህን ህይወት አጣህ ባይኝ ማለት ነው። ገና የሚከተል ብዙ ችግር አለ ባይኝ ማለት ነው። እንደ ሰው ፌክላይት ነው ባይኝ ማለት ነው። ግን ሰው ባይኝ ማለት ነው። አሁን በቃ ስስታ መሆን የለባቸውም ወንዶች ማለት ነው። ጋብቻ ነው ፍቅር ነው ምናምን ነገር እያላቸው ባይኝ ማለት ነው። በትክክለኛ መንገድ ለማይመጡ ሰዎች ባይኝ ማለት ነው። ይሄን ያህል እንትን መሆን የለባቸውም ባይኝ ማለት ነው። እንዲህ ድሮ እኮ ሰዎች እንደዛ አልነበሩም እኮ በትክክለኛ በስሬት መንገድ እኮ ሀይ እንዴት ነሽ ፍቅር ምናምን መንገድ ብለው ይመጡ ነበረ። እንዲሁ ዘንድሮ ምን ተገኝቶ ነው ባይኝ ማለት ነው። ድሮም እኮ እኔ እንደዚህ ትንሽ ሊቢያ እያለሁ እኮ በማህፀኔ ነካ የሚያደርገኝ ነገር ነበረ። ግን ደግሞ አሁን በይበልጥ ሆኗል ባይኝ ማለት ነው። አሁን በቃ ፈተን ነው ምን ሆነን ነው ምናምን ነገር ይላሉ ባይኝ ማለት ነው። ኔዘርላንድ ውስጥ በነበርኩት ጊዜ እውነትም ያስፈራል። ምክንያቱም እኔ ቀን ከሌሊት እቃጠላለሁ። ለሰዎቹ ምንም የሚሉት ነገር የለም። ትንሽ እንዲሻለኝ አይፈልጉም። በቃ ሁሌ እሳተ ገሞራ እንዲነሳኝ ነው የሚፈልጉት ባይኝ ማለት ነው። ሁሉም ሰው ባይኝ ማለት ነው። በቃ የኔ ጥላት ነው የሆነው። ለምን ካላችሁ በቃ ውጥረት አላቸው። ከክፋት በላይ ማለት ነው ውጥረት አላባቸው። እኔ ታውቁኛላችሁ፣ ዘረኛ ሰው በፍጹም አልወድም ባይኝ ማለት ነው። እንደ ዘረኛ ቡዳ ሰው የለም ባይኝ ማለት ነው። እንደርሶ ማለት ነው ወንዶቼ። ከዛ ደግሞ ሰዎቹ የሚያደርጉት ነገር በላይ ማለት ነው በዘር ይለያሉ ባይኝ ማለት ነው። አንዳንድ ሰዎች ማለት ነው ከድርጊታቸው ከተግባራቸው በይበልጥ ባይኝ ማለት ነው በሃይማኖታቸው በምናምናቸው ምናምን ነገር በዘረኝነት ይነሱባቸዋል ባይኝ ማለት ነው። እንደን ምን አይነት ሰዎች ናቸው ብዬ በጣም ገረመኝ ባይኝ ማለት ነው። አንዳንድ ሰው ጋይሶቼ በጣም ነው የከበደኝና በጣም ነው የተመረዝኩትና በጣም ነው የተመዘዝኩት ባይኝ ማለት ነው። የሚገርማቸው ነገር ባይኝ ማለት ነው አይ ቲንክ ባይኝ ማለት ነው እኔ ምን ያውቃል የራስሽ ጉዳይ ምናምን ነገር ሲሉኝ የነበሩት ባይኝ ማለት ነው። ሰዎቹ እንደዛ አድርጎ አጥምዶ ይዙልናል እና እነርሱን መለማመጥ አለብን፣ እሷን ግን ቢያ ማለት አለብን ብሎ ይሆን አልሆነ አላውቅም። እንደዛም ነበረበት። አንዳንድ ሰዎች እንደዛ የሚያደርጉ ሰዎችም ተመልክቼ ነበረ እውነት ለመናገር ባይኝ ማለት ነው። አንዳንድ ወዶቼ ይሄን እኮ ወይ ማለት ነው ያው የማደርገው ነገር ስለሌለኝ ነው እንጂ መስተፋቀር ቢያደርግብኝም የሆነ ነገር ካለበት የሆነ ሰው ደስ የማይለኝ ሰው ደስ እያለኝ ከሆነ የሆነ ያልተለመደ ነገር ካለ እኮ እኔ ይገባኛል ባይኝ ማለት ነው። ዝም ስለምን ነው እንጂ ይገባኛል ሁሉንም ነገር ባይኝ ማለት አልሸወድም። ስለሚሸወድ ምናምን ነገር አይደለም አውቃለሁ፣ ግን ዝም እላለሁ ባይኝ ማለት ነው። እና ምንም ቢሆንም ባይኝ ማለት ጥሩ ሰው ከሆነ ምንም አልልም። እንደን ሰው ዲፊክልት ታይም ባይኝ ማለት ነው። ዲፊክልት ታይም በጣም ነው የሚገርማቸው ባይኝ ማለት ነው። በጣም የሚገርማችሁ ሰው ግን እንደዚህ ሲበላሽባችሁ ቤተሰብም ሌላም ባይኝ ማለት ነው እንደዚህ ሲበላሽባችሁ ወይኔ ፈጣሪ ዓለም በጣም ነው የገረመኝ ባይኝ ማለት ነው። ለካ ሰው አቅማቶ ነው እንጂ ድሮም ሌላ ነገር ያደርጉብኝ ነበረ ማለት ነው። ፈጣሪ ዓለም ነው አቅም ስላጡ ነው ባይኝ ማለት ነው። ፈጣሪም ስለሚከላከልልኝ በጣም ነው የሚገርማቸው ባይኝ ማለት ነው። በጣም ነው የሚገርማቸው እንትን ሰው እኔም እኮ ባይኝ ማለት ነው አሁን ቤተሰቦቼ ምንም ላያደርጉልኝ ባይኝ ማለት ነው ህይወት ከለከሉኝ እኮ የእውነት ነው ባይኝ ማለት ነው። አንዳንድ ጊዜ በቃ ለደህንነት ብለህ በጣም ጎበዝ ስትሆን ባይኝ ማለት ነው ለቤተሰቡ በጣም ጎበዝ ልጅ ስትሆንላቸው በቃ በጣም ነው የሚጠግቡብክ። በቃ ሁሉም ሰው ሸክም ነው የሚሆንብክ እና ምንም ላያደርጉልህ በቃ እንደ ሀድርግ በአጎቴ ተጠራ በእናቴ ተጠራ በእንትን ችግር አለው ባይኝ ማለት ነው። በዚህ በኩል ደግሞ አግባ፣ በዚህ በኩል ደግሞ ፍቅረኛ፣ ባል፣ ሴክስ ምናምን ነገር ይላሉ ባይኝ ማለት ነው። በዚህ በኩል ደግሞ በእሱ ተጠራ፣ በአጎቴ ተጠራ፣ በእንትን ታድርጋል ምናምን ነገር በቃ የሚያገኙት እኮ ምንም ነገር የለም ባይኝ ማለት ነው። የሚያገኙት ነገር የለም እኮ ኢቭን ምን እንዳለና ምን እንደሚሆን እኮ የሚያገኙትና የሚያውቁት ምንም ነገር እኮ የለም ባይኝ ማለት ነው። የሚያገኙት እንኳ እንዳጥቅም እንድጥ የምትል ነገር የለም ባይኝ ማለት ነው። እኔ ሲሰቃይ ብቻ ማየት ደስ የሚላቸው ከሆነ ብቻ ነው እንጂ የሚያገኙት ጥቅም ምንም ነገር የለም ባይኝ ማለት ነው። እኔ አልቀየርም መቼም እኔ ነኝ
ውሸታቸውና ተግባራቸውን አውቃቸዋለሁ ባዴ ማለት ነው። እንደን ሰው የእኔ እውነት መወደውና እውነት ሳልወደው በቃ ጀስት የምቀርበውን ሰውና ምን አይነት ስሜት እንዳለ ለሱ ሳይገባኝ ቀርቶ አይደለም። እኔ ልጅ እያለሁ ስሜትን በግልጽ ነበር የምናገረው። አሁን ታይም ላይ እንደዛ አይደለሁም፣ ግን ደህና ነኝ ባዴ፣ መካከለኛ ነኝ። እንዲሁም አሁን በግዴታ ስለሆነብኝ ነው እንጂ ይሄን ያህል ብዙ አላወራም ባዴ ማለት ነው። እንደን ሰው ማለት ነው ወንዶቼ። ስለዚህ ሰዎች ስንባል ብዙ አይነት ጠባይ ያለብን ባዴ ማለት ነው። እኔ የምጠላው ነገር ምንድነው መሰላችሁ? በምላስ የሚጠብረኝ ተው፣ በምላሱ የሚጠብረኝ ባዴ ማለት ነው። ተግባሩ ዘሩ እያለ በምላሱ ሊሸውደኝ የሚፈልግ ሰው ሁሌም በቃ ምናምና ነገር ነው። ሶሻል ሚዲያ ላይ በጣም ብዙ በቃ ተጽዕኖ አሳድሮባቸዋል ሰዎቹን ባዴ ማለት ነው። አንድ ሁለት ሰው ተናገረ ብለው ባዴ ማለት ነው። ምክንያቱም እኔ ሞር ሰው ስለማያውቀኝ ባዴ ማለት ነው። ኢን ማይ ላይፍ ምክንያቱ እሱ ነው። የአጎቴ ምስል ዘመድ ምናምን ነገር ተብሎ እነርሱ ጋር በሷ በኩል ሲመጡ ግዴታ ነበር ህይወቴ ውስጥ የሚመጡት እንጂ እኔ ያስገብቻቸው ኢቨን አይደለም። እና እነሱ ለምንድን ነበረ እንደዛ ይሉት ባዴ ማለት ነው። አንዷ ስትጨርስ አንዷ ትመጣለች፣ አንዷ ስትጨርስ አንዷ ትመጣለች። ለመታየት ብለው ነው እንደዛ የሚያደርጉት። ዋይ ለምንድን ነው እንደዛ የሚያደርጉት? ለመታወቅ። አሁን ልቤ ጥሩ ስለሆነ ላይክ በቃ ላይ ካለ አይደለም መጠቀም በቃ ላይክ እኔ ኢነርጂ መሳብ አለ ብዙ ነገር ባዴ ማለት ነው። ለዛ ላይ መጠቀም ብሎ ባዴ ማለት ነው። አስቡ፣ ሰዎችም ሌሎች ሰዎችን ይረዳሉ። እነርሱ ግን ክፋታቸው ባዴ ማለት ነው። ኢቭን ማለት ነው ጥሩ ነገር እንኳን ቢያስቡት ባዴ ማለት ነው ከጀርባ ግን ምን አለ ማለት ነው። በቃ ተንኮል ባዴ ማለት ነው። አሁን በቃ ልብሽን እንትን ለማድረግ ባዴ ማለት ነው። እንትን አረስርሶ በቃ ልብሽን እንትን ለማድረግ ባዴ ማለት ነው። በቃ እንትን ለማድረግ ባዴ ማለት ነው። እዚህ ደግሞ በቃ በሌላ በኩል እየተጠቀሙብኝ ስለሆነ በቃ ልቤ ማረስረስ ምናምን ነገር አስፈልግም ባዴ ማለት ነው። እንዳለ ግብት ነው ባዴ ማለት ነው። ግን ሰዎቹ ክፋት አይሶር ዞባል ነው የምላችሁ። እኔ እንደዛ እኮ ነው ባዴ ማለት ነው። ምናልም ቢሆን ባዴ ማለት ነው እርዳታ በሚያስፈልጋቸው ቦታ ላይ ካልሆነ በስተቀር ብዙ እንትን አትበሉ ባዴ ማለት ነው። ብዙ አታወሩ ባዴ ማለት ነው። እኔ ማወራው ለምንድን ነው መሰላችሁ? ከአበሻ ጋር አታወራም፣ አትናገርም፣ አትልም፣ ምስጢረኛ ናት፣ እንደዚህ ናት ስለሚሉን የእውነት ጭንቅ ስለሚይዘኝ ነው የምናገረው እንጂ ኢቭን መናገር አልፈልግም ባዴ ማለት ነው። እንደ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው ምክር መጠየቅ፣ ከሰው ምክር መቀበል ደስ ጥሩ ነገር ነው። ኢቭንም ባዴ ማለት ነው ጥሩ አማካሪ ነኝ ባዴ ማለት ነው ስለነገራችሁ ማለት ነው። ማለት በግልጽ ነው የምናገረው። በቃ ይሁን አላምፀውም፣ አልበላበትም ምናምን ነገር አልጠቀምበትም ባዴ ማለት ነው። የሆነ ተቸግሮ አይቸው አልጠቀምበትም ባዴ ማለት ነው። እኔ እንዲሁም ባዴ ማለት ነው የሆነ ነገር ሳደርገው የሆነ ጥቅም ስፈልግ ፍትሃዊ ነገር ነው የማደርገው ባዴ ማለት ነው። ጥቅም አላበዛም ባዴ ማለት ነው። አሁን ላይ ልጆች ጋሻ ፈልገው ነገር ማለት ነው። ሲቀጥል ሰው እንደዛ ብዙ ችግር ነው ያሳለፍኩት ባይ ማለት ነው። እንደን በጣም ይከብዳል ጋይሶቼ ባዴ ማለት ነው። ቤተሰቦች ምን አይነት ሁኔታ ውስጥ እንዳሉ አላውቅም ባዴ ማለት ነው። እነሱ ለራሳቸው ማስመሳይ ነሽ ምናምን ነገር እያሉኝ ነበር ባዴ ማለት ነው። አንድ ጤና አለች ባዴ ማለት ነው። ግን እሷም ክፉ አይደለችም እውነቴን ነው የምነግራችሁ። እንዲሁም በጣም ጥሩ ልጅ ናት። ዋይ ስሜቷን ትናገራለች። የእውነቴን ነው የምላችሁ። እኔ ሌት እንደዛ ስለተናገረች ምናምን አልጠላትም። የእውነቴን ነው የምነግራችሁ። እውነት ትናገራለች። በቃ የመሰላቱን ነገር በቃ ወደፊት ነው ባዴ ማለት ነው። እንደዛ አይነት ሰው ነው የሚመቸኝ ባዴ ማለት ነው። በቃ ከመሰላት የእውነት እኮ ነው። ሌላ ሰው ሌላ ነገር ስለሚላት እኮ ነው ባዴ ማለት ነው። አውቃ ነው እንደዛ ስለሚል እኮ ነው ባዴ ማለት ነው። እየረዳን ነው እያገዘን ነው ምናምን ነገር እያሉ እያሰቃዩ ይኖረዋል ባዴ ማለት ነው። እና ከጀርባ እሷንም እንደዛ ስለሚሏት አስመሳይ ነሽ ዝም በይ ምናምን ነገር አለች ባዴ ማለት ነው። እውነትም አልጠላኋት ምን በጣም ነው የምወዳት ባዴ ማለት ነው። እንዲሁም ከማንም በላይ ማለት ነው። ግን ምን አለ መሰላችሁ እኔ ባዴ ማለት ነው አስመሳይ ስለሆንኩኝ አይደለም። ልክ የእነርሱን የቤተሰቦችን ፖስት ሳደርግ ባዴ አሳበደችኝ ያች ሶማሌ ነበረች እና የአባቴ ምናምን ነገር በቃ አንድ ጊዜ ፈንት ነቅዬ ነበር። አይወርጡ ጋር ነው የምላችሁ ምናምን ነገር ብዬ ፈንት ልነቀል ምናምን ነገር አበረ። ከዛ በጣም አሳበደችኝ። ለራሷ ስላበደች ይሆናል አይደል አላውቅም። ከዛ አሳበደች ባዴ ማለት ነው። ከዛ ስታሳብደኝ ባዴ ማለት ነው እንትን ልቀይረውና በእናታቸው ቶሎ ቤት ሰጡኝ እና ከዛ እዛ ሆኜ ትንሽ ቤት ሰጡኝና ልቀይረውና ትንሽ ቤት ሰጡኝና እዛ ሆኜ ልጠብቅ ባዴ ማለት ነው የምትሉኝን ነገር ባዴ መናታችሁ ምናምን ነገር ሲላቸው ከዛ ምን ቢለኝ ጥሩ ባዴ ማለት ነው እነርሱ አይ ምናምን ነገር በቃ ምንም አላሉኝም ባዴ ማለት ነው። በቃ የሆነ በቃ
ምንም ነገር ሊያደርጉልኝ አልፈልጉም ባዲ ማለት ነው። ኔዘርላንድ ውስጥ ባዲ ማለት ነው። እንደዚህ ብሎ ህይወት የለም እና ከዚህ ሀገር እንዲወጣላችሁ ከፈልጋችሁ ችግር የለም። እኔ ከአቅማችሁ በላይ ከሆንኩኝ ሌላ ቦታ ሄጄ መጠየቅ እችላለሁ። ግን ደግሞ እኔ ላይ የምታደርጉት ነገር ትክክል አይደለም እና አሁን ደግሞ እንደ በፊቱ ሳራ እኔ ላይ እንዳደረገችው ወደ ሆስፒታል ውስጥ እንደዚህ አይነት ነገር እኔ ላይ እንዳታደርጉ ምናምን ነገር አልኳቸው ባዲ ማለት ነው። እንደሱ ለካ ለምንድን ነው መሰላችሁ በእንትን ከተማ ማለት ነው ማስፈራሪያ ነበር። ለካ ስስ ያስፈራሩኝ እኮ ነው የሚኖሩት ባዲ ማለት ነው። ማስፈራሪያ ከምንድን ነው እንዳስፈራሩኝ እንኳን ሊገባኝ አልቻለም ባዲ ማለት ነው። ምን ፈልጎ ያስፈራሩኝ እንዳለ በፍጹም ሊገባኝ አልቻለም። ግን ቡዳዎቹ ባዲ ማለት ነው በዛ ክትት ባዲ ማለት ነው ትንሽ እንኳን ክፍተት ወይ ከለቀቀባቸው ወይ ከተፈታውባቸው ባዲ ማለት ነው ስንት ነገር ስንት ፕሮሰስ ስንት ዙሪያ ጠምጠም ነው የሚዞሩት ወይ ማለት ነው። አገሪቱ ሰው በቃ ስደተኛ በሙሉ ነው ያጨለለኝ ባዲ ማለት ነው። ኔዘርላንድ ውስጥ ባዲ ማለት ነው በቃ ወረቀቴ ማጨልላኛለች ባዲ ማለት ነው። ኤርትራ ምናምን ነገር የምትለዋል በቃ የስማይክ ሚክሮይዝ ባዲ ማለት ነው። ኤቭሪቲንግስ በቃ እብድ አደረገኝ ባዲ ማለት ነው። እንደን ላይክ ለምንድን ነው በቃ እነርሱ ደግሞ አይ ቲንክ ሰዎቹ ደግሞ ራሳቸውን ካቨር ለማድረግ ብለው በቃ ሰዎቹን ማጥቆር በቃ እኔን ማጥቆር ሰዎቹን ማጥቆር እኔን ማጥቆር ሰዎቹን ማጥቆር ሆኖና ስራቸው ከዛ እንደዛ ሲሆን ወይኔ ምን ልበላችሁ በቃ ሰዎቹ አጨለሉኝ፣ በቃ አካበዱ ባዴ ማለት ነው። እንዴ ሰው ይሳሳታል እኮ ምን ችግር አለው ታዲያ? እንዴ አይደለም እኮ አይሶርት ከነም አይሶስ ክርስቶስ እኮ አይሁዳንም እኮ ባዴ ማለት ነው ይቅር ብለዋቸዋል ባዴ ማለት ነው። እንደዛ ሰቅለዋቸው ባዴ ማለት ነው። እንዴ እኛም እኮ በቃ እሱ ተከታዮች ነን ባዴ ማለት ነው። እሱን ያህል ባልሆንም ባዴ ማለት ነው ኢየሱስ ክርስቶስ ያንም እንኳን አልሆንም፣ ግን ደግሞ እኛንም ባዴ ማለት ነው ላይክ እንደዛ ባዴ ማለት ነው። ግን ሰው ለምንድን ነው የሚያጋነኑት ባዴ ማለት ነው? እነርሱ ከሚያደርጉት ነገር በላይ ያደረጉት ምንም ነገር የለም ባዴ ማለት ነው። እንደን ሰው ራሳቸው ቦታ ይሰጣቸዋል እና ከዛ ቤት ያስገቧቸዋል። ከዛ ማለት ነው ሶማሌ እንዲህ በቃ እንትኑ እንዲህ እንትና እንዲህ ይላሉ ባዴ ማለት ነው። ኤቭሪቲንግ ደግሞ የኔ ተቃራኒ ነው የሚሄዱት ባዴ ማለት ነው። ቀይ ከፈለኩኝ ነጭ፣ ነጭ ከፈለኩኝ ጥቁር፣ ጥቁር ከፈለኩኝ እንትን በቃ ኔዘርላንድ ውስጥ ኤቭሪቲንግ ማይ ኦፖዚት በቃ ሁሉም ነገር የኔ ተቃራኒ ሄድ አለባቸው። አንድ ነገር የሚሆነኝ ከሆነ አይሆንም በቃ እንዳይሰካልኝ ያደርጋሉ። የማይሆነኝ ከሆነ እንደዚህ ይለጥፉብኛል ባዴ ማለት ነው። ደርሶ በጣም የሚገርማቸው ባዴ ማለት ነው። ከዛ በቃ ከሰው ጋር አታውሪ ከእኔ አታውሪ ምናምን ነገር ይለኛል ባዴ ማለት ነው። ሰዎቹ ባዴ ማለት ነው ጠልቃ ገብተው በቃ ስንት ነገር ያስነሳሉ ባዴ ማለት ነው። የሆነ አይደ ነው በቃ ኢቨን ፍቅረኛ እንኳን ቢይዝ ባዴ ማለት ነው በምናገባቸው ነገር ላይ ባዴ ማለት ነው። ከዛም ምን ያደርጋሉ ባዴ ማለት ነው በቃ ሰዎቹ ይነሱብኛል። በቃ በቃ ገምታችሁ ሊበለኝ ነው የሚደርሱት። ከዛ በቃ እንዲህ አትቅረቢ፣ እንዲህ አታደርጊ፣ እንዲህ አታደርጊ፣ ከዚህ ጋር ሄድሽ፣ ከዚህ ጋር ሄድሽ አይስወርቱ ጋር ነው የምላችሁ እንደዛ እያሉኝ ባዴ ማለት ነው። ግን እኔ ጋር ያለው የባሰ የበዘበዘ ነው ያለው ባዴ ማለት ነው። እኔ ጋር ያለው ሰዎች ባዴ ማለት ነው ከነሱ የባሱ ሰዎች ናቸው ያሉት እንጂ ከዛ ጥቁር ሰላም አለች። ጥቁር ለጥቁር ሰው እንትን ያደረገችው ሀበሻ እንዲህ ያለችው እንዴ እኔ እኮ አይሰርቱ ጋር ነው የምላቸው ከጥቁሮች እኮ ነው ያደግኩኝ ባዴ ማለት ነው። ምንም ቢሆን ውስጣቸው በቃ ምንም እንትን የለኝም ባዴ ማለት ነው። ቢያናድኝ ያስጠሉኝ ያለ ነው እኮ ጥቁሮች ባዴ ማለት ነው። ለራሳቸው አስቡት። አፍሪካና አሜሪካ መገናኘት አይችሉም። ዋይ ምክንያቱ መግባባት አይችሉም። አፍሪካውን በጣም ነው የሚያናድዱት ባዴ ማለት ነው። አይረዱም። ሰው መላክ ይወዳሉ። በቃ ሲሆኑ ባዴ ማለት ነው። እዛ አጠገባቸው ያለውን ጨርቅ ባዴ ማለት ነው ጠረጴዛ ላይ በመወርወር ሲስተር ይላሉና ከዛ ግሚዳት በቃ አንቺ ከሩቅ መተሽ እነርሱ አጠገብ ያለው እንዲሰጫቸው ይነግሩሻል ባዴ ማለት ነው። እንደን ስራ አንድ ላይ ስትሰሩ ባዴ ማለት ነው። እኔ የሆነ ያህል ባዴ ማለት ነው በቃ የሆነ ሌላ ቦታ ሌላ ነገር ውስጥ ስገቡ ነው እንጂ እረዳለሁ። ምንም አይመስለኝም። ዘና ነው የምለው ባዴ ማለት ወደዛ ምናምን ነገር ላይ ብያቸው ማለት ነው። እንደን ሰው አስቡት ባዴ ማለት ነው። ሰዎቹ በቃ ልዩነት አለንና በቃ ተቻችለን ነው በቃ የሆነ ጠባያቸውንም ስለሚገባኝ በቃ ደስ ምናምን ላሽ ብለን ምናምን ነገርና እና በቃ ከዛ እንደዛ ይሉኛል። በቃ ጭንቀት ነው የያዘኛ አይሶርቱ ጋር ነው የምላቸው። በቃ በዛ ላይ ደግሞ የሆነ ነገር ወይ በቃ አንድ አፍታ በቃ እኔ ቁርጡን ልወቀው ታዲያስ በቃ እንደዛ ቆንኩኝ። አሜሪካዊ ቆንኩኝ አይደል? አሜሪካዊ ቀይሩልኛ። ዝም ብላቸው አሜሪካዊ አድርጉልኝ ስላቸው ደግሞ ብዙ ነገር ያመጣሉ። ወደዚህ ይላሉ፣ ወደዛ ይላሉ፣ እንትና ይላሉ፣ ኤርትራ አድርገሻል ይላሉ፣ እንትና አስገብተሻል ይላሉ፣ እንትና አስወጥተሻል
ይደውላሉ እኮ አባቴ ይደውላሉ እኮ አይሰለችም ተቆጥ ምላቸው አይረበረብም ባዴ ማለት ነው። አይሰለችም። እነርሱ ጋር ሲደውሉትም ቀጥታ ይቀበሉታል ባዴ ማለት ነው። እንደርሱ እኔ ጋር ነው እንጂ የማይነጋገሩት ባዴ ማለት ነው። ይነጋገራሉ ግን ይህን ያህል አይደለም ባዴ ማለት ችግር ውስጥ ናቸው። እነርሱን እኮ ይቀበሏቸዋል ምንም አይሉም ባዴ ማለት ነው። ይግባባሉ ባዴ ማለት ነው። እኔ ጋር ብቻ ነው ባዴ ማለት ነው። ኔዘርላንድ ውስጥ ግን ስንት ጊዜ ደውሎላቸው ነበር አባቴ ተባለ። ከምን ስንት ጊዜ ኢሚግሬሽን ኔዘርላንድ ላይ ስንት ጊዜ ደውለው ነበር አሉ ባዴ ማለት ነው። እንደዛ ባይሆን ኖረውማ ታዲያ ይህ ሁሉ እየረዳ ነው ምናምን ነገር ብሎ እንትን ሊያደርጉ በፍጹም አያስቡትም ነበር። ምክንያቱም ይደውልላቸው ስለነበረ ነው። እንደዛም ይጠይቃቸው ስለነበረ ከዛ ማለት ነው። እንደሱ ነው የምላቸው። ወይ እናት አላቃትም ባዴ ማለት ነው። ሰርፕራይዝ ባዴ ማለት ነው። ግን አሁን ተጸጽታ ልትሆንም ትችላለች ባዴ ማለት ነው። ድሮ ያደረገችው ነገር ተጸጽታለች። ሀበሻ ግን አይጸጸትም እኮ እውነት ነው የምነግራቸው። ሀበሻ እችም አይጸጸተው ይቅርታ አድርጉልኝ። ሀበሻ ማለት ክፉ ሀበሻ፣ አሁን ክፉ ሀበሻ፣ ጨካኝ ሀበሻ እስከ መጨረሻ ጨካኝ ነው። የእውነቴን ነው የምላቸው። ትሆን አትሆን ላይክ ፈረንጅ ልትሆን ትችላለች እኮ ባዴ ማለት ነው። ግን እንደኔ አይደለችም። ሌላ ናት እሷ በጣም እኔ እንደሱ አይደለም ማለት እንደሱ አይነት እናት ልባል አልፈልግም። እንደወለድ ባዴ ማለት ነው። እኔ ምንም ብትሆንም ባዴ ማለት ነው። እና እኔ ከእሷ የሚገርመኝ ነገር ማለት ነው አሁን እኮ ወላጅ ባዴ ማለት ነው። እሷ እኮ በጣም በቃ ህፃን እኮ ነው የሚያደርጋት ባዴ ማለት ነው። አሁን የሆነ ነገር ብናገር ባዴ ማለት ነው። እኔ እኮ ለፈተና ብዬ ተሳደርጋቸው ባዴ ማለት ነው። ወደ አባቴ ቤተሰቦቼን አደንቃቸዋለሁ ባዴ ማለት ነው። እሷ ምን ስላለች መሰላችሁ? በቃ እንደ ህፃን ያደርጋታል። የሆነ ትንሽ ነገር ብታገኝ ባይዴ ማለት ነው። በቃ የሆነ ነገር ትላለች ባይዴ ማለት በቃ እንደ ህፃን ያደርጋታል። እና በቃ ትናደዳለች ምናምን ትላለች ባይዴ ማለት ነው። እሷ እኮ በቃ ያው እኔ እሷ ቦታ ላይ ቢሆን ኖሮ እናቴ ብትሆን ኖሮ እንደዛ አደረገችው እሷን ያደረግኳትን ነገር እናቴ ብታደርገኝ ኖሮ እኔ ምን ሆን ነበር ወይ ምን አደርጋት ነበር እናቴ ምናምን ብላ አታስብም። ወይ አሁን በሴት ስባል እኮ እየሰደብከው ምንም ነገር እያልከው ባዴ ማለት ነው ስለማይገባው ነው። ታዲያ እኔ የነኝ የገጠመኝ ነገር ስለማይገባው ነው። ወይም ደግሞ አሁን በቃ ጥፋተኛ ነኝ፣ ስለዚህ ጥፋቴን አምኜ ዝም ማለት አለብኝ። በየትኛውም ሰዓት ልረዳት ይገባኛል። እኔ ጥፋተኛ ስለሆንኩኝ ባዴ ማለት ነው። ይህ ሰው እርዳታ ስላላገኘ ነው እንደዛ ላይ ያለው እና እስከ መጨረሻ እንርዳትና ከዛ በኋላ በቃ እንደዛ ከቀጠለች የሷ ሲሃብ በቃ ሺሃብ ፕሮብለም ባዲ ማለት እሷ ችግር አለባት ልንል እንችላለን። ግን አሁን ምንም ሳናደርግላት በቃ ልትል የምትችለውን ነገር ነው ባዲ ማለት ነው። በሌላ በኩል ደግሞ እየረበሹኝ አሁን እሷ ናት ምናምን ነገር እያሉ ባዲ ማለት ነው። እኔ የህመም መካዞኖ ነው ያደረጉኝ ባዲ ማለት ነው። የበሽታ መካዞኖ ነው ያደረጉኝና እንደ ሰዎች በጣም ይገርመኛል። የሰዎቹ ነገር የሰዎቹ ክፋት በጣም ይገርመኛል። በቃ እስከምን ይዘርቃል ምናምን ነገር ሳስበው ልነግራቸው አልችልም። ሀማች ሰው ዲፊክልት ባዲ ማለት ነው። እኔ ማንንም መሳደብ አልፈልግም ባዲ ማለት ነው። የምሳደበው ውስጤ ፊሊንጌ እና ሲያስጠላኝ በቃ ያለበት ሁኔታ በጣም ሲከብደኝ ነው። እና እናንተ ደግሞ ተጠንቀቁ ባዲ ማለት ነው እንጂ እኔ ማንንም መሳደብ አልፈልግም ባዲ ማለት ነው። መታችሁ ደግሞ እኔ ላይ ተጠቅማችሁ ልትሄዱ ባዲ ማለት ነው። በጣም ነው የሚገርሙት ባዲ ማለት ነው። እናንተ ሁሌም ባዲ ማለት አውቃችኋለሁ ባዲ ማለት ነው። የምትመጡ ሰዎች ባዲ ማለት ነው የሚኖራቸው ሁኔታ ሊያስጠላችሁ ይችላል። ምናልባት ኃላፊዎቹ ምናምን ነገር እና የሚሆንን ግን እኔንም ይደብረኛል። ወዶቼ በጣም ይደብረኛል ባዲ ማለት ነው። እንደርሰው ሌላችሁ የሚፈልገው ነገር ምንድነው መሰላችሁ? ስለዚህ ሌላችሁ የሚፈልገው ነገር ማለት ነው ጀስዋይ እኔ ኢትዮጵያዊ ነኝ ባይደው እኮ አሁን እኮ ኢትዮጵያዊ ነኝ ማለትም እችላለሁ ባይደው ማለት ነው። በደምና ስጋ አይደለሁም ግን እኮ በደገነት ኢትዮጵያዊ ነኝና ኢትዮጵያዊ ነኝ ስላልኩኝ ማለት ይሄን ያህል ሰው ሊነሳብኝ አይችልም ባይደው ማለት ነው። ዋይ ትግራይ ክልል ነው ባይደው ማለት ነው። እኔ የትግራይ ክልል ናሽናሊቲ ነው ያለኝ ቢሆንም የትኛው ምን ይሆን ባይደው ማለት ነው። ትግራይ ክልል አዲስ አበባ ውስጥም የፈለግነውን ነገር ማድረግ እንችላለን ባይደው ማለት ነው። ድሮ ነበረ አሁን አላውቅም። መሀል ላይ ነው ችግር ነበረ። ግን እኔ እንደፈለግኩ ነበረ የምኖረው ባይዴ ማለት ነው። ደህና ነበረ ባይዴ ማለት ነው። የማደርገው ነገር ስላልነበረ ደህና ነበረ። አንድ ሰው ማለት ነው ሌላችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ምን ማለት አይደለም እኔ አሜሪካዊ ነኝ ማለት ፈልጋለሁ።
ሰላም ላገኝ። ሰዎቹ ሰላም ማግኘት አይፈልጉም ባዴ ማለት ነው። ሁሌም እንትን ያደርጋሉ። ለካ እኔ ኔዘርላንድ ውስጥ ደግሞ በቃ መናገር ያቅተኛል። ለምንድን ነው እንደዛ የሚሆነው? ለካ መርዝ ያበሉኛል ባዴ ማለት ነው። መርዙ እንዳልናገራቸው የእውነት ግን ሰዎቹ የሀገር ሰዎች ጥላት አድርገዋል ባዴ ማለት ነው። ስደተኞቹ ይሆን አሉን አላውቅም። በጣም የሚጠላቸው ሰው ነበረ መሰለኛ የተንከባዴ ማለት ነው። የእውነትም መጠላት ያለባቸው ናቸው ባዴ ማለት ነው እኔ ጉዳይ ላይ እና የሆነ አሁን እሱን አትቀረብ ሲሉ ሲያዩ ሰዎቹ በጣም ደስ አይላቸውም። ስሜታቸውን እውነት እንደዛ ስትሆኑ ሰዎቹ ይነሱባቸዋል። እና ሰው ከርፉል ባዲ ማለት ነው። በማያገባቸው ነገር አትግቡ እና እውነታቸውን ነው ሰዎቹ ሊናድዱ ባዲ ማለት ነው። እሱን አትቀረብ ሲሉ ሲያዩ ጊዜ በጣም ያናድዳል ባዲ ማለት ነው። ሀበሻ ስቀርብ ባዲ ማለት ነው በቃ የሆነ ይነሳቸዋል እንደን ስቲል ከዛ ወጥቼ እዚህ እያለሁ ስዊዘርላንድ እያለሁ ይቆጣጠሩ ነበረ ባዲ ማለት ሌላ እንኳን አይቆጣጠሩም። ከማን ጋር ሄዳለሁ እሱ ይቆጣጠራሉ ባዲ ማለት ነው። እንዲሁ ይነሳባቸዋል። እንሶ ከዛ ባዲ ማለት ነው የሆነ በቃ በጥላ እንዲያድርጉ ይገባኛል የሆነ ነበረ። ኤርትራዊ ነው የሆነ ብሄር ነው ሶማሌ ይናገራል። ሌላ ብሄር የሚናገራል ባዲ ማለት ኤርትራዊ ነኝ ያለ ነበር አላመናቅም። ከዛ ለካ ሰኔ አይደለሁም ላይክ ዝም እላለሁ። የፈራሪ ፍሎም ሲሉኝ ጊዜ አሜሪካ ማለት አልችልም። በቃ ዝም ምለው ለካ ከኔ አይደለም ጥፋቱ። አይስወርቱ ጋር ነው የምላቸው እኔ ምግቡን ምናምን ነገሩን ስለተውኩት ባዴ ማለት ነው። ከዛ ገባኝ ለካ ሰዎቹ በቃ እኔ ቤት ውስጥ እያለሁ ተወለት ስገባ እንኳን ገብቶ ነበረ መርዝ የሚመርዙት የኔ ፉድ። አይስወርቱ ጋር ነው የምላቸው እንዴ ይህን ያህል በቃ እንትን ነበራቸው ሰዎቹ ባዴ ማለት ነው። እዛም ሙክሮፍ ውስጥ ሳስገባ የሆነ ነገር ያደርጉበታል። ኦ ማይ ጎድነስ ባዴ ማለት ነው። ከዛ ለካ ሰኔ ጋባኝ ባዴ ማለት ነው። ላናገራቸው ሲል በቃ መናገር እንዳልችል ያደርጉኛል። በቃ ሰዎቹ በቃ በዚህ ሲመጡ በዚህ ሄድባቸዋለሁ። እሱ ለምንድን ነው መተት ነው ለካ እኔ ያልገባኝ ነገር ባዴ ማለት ነው። እንደን ሰው በጣም ነው የሚገርማችሁ። ምንም ደግሞ አይከላከሉላቸውም ባዴ ማለት ነው። ሰዎቹ በቃ ለምንድን ነው የፈለጉትን ነገር ያደርጋሉ። ከዛ የፈለጉትን ነገር ካደረጉ በኋላ ይሄዳሉ። ከዛ ልክ እኔ ኮስሜቲክሱን የሚጠቀማቸውን ነገር እጥለዋለሁ ተበረዘብኝ ብዬ ልክ ልሱን እንደጣልኩኝ ደግሞ ሰዎቹ ይመጣሉ። ልክ እንደመጡ ደግሞ ይመርዛሉ። አንድ ጊዜ ባዴ ማለት ነው ኔዘርላንድ ውስጥ ባዴ ማለት ወደ ስዊዘርላንድ ከመምጣቴ በፊት ቢፈጠር ጥሩ ባዴ ማለት ነው። በዚህ ሁኔታ እዚህም አልቀጠለም እውነት ለመናገር ከዛ ምን ቢፈጠር ጥሩ አረቡ ማለት ነው ጽዳት ሰራተኛ ገብቶ ቤቱን በክልክል አድርጎት ሄደ። ይበክለውና ፀጉር ቅባቴ ውስጥ የሆነ ነገር ከተተው ሁሉም ነገር ከቶ ሄደ። በጣም ነው የሚገርማቸው እና ማለት ነው ወዶቼ እዛ እንደዛ ብዬ ማለት ነው ብዙ መከራየው ባይዘው ማለት ነው እንደን ሰዎቹ ግን በጣም የሚገርመኝ ነገር ማለት ነው እኔ ማለት ያለብኝ ነገር እነርሱ ነው የሚሉት። በቃ እኔ ላስፈራራቸው የሚገባኝ እነርሱ ያስፈራሩኛል። በቃ ዝም ማለት የለብህም ሰው ስትባል ማለት ነው። በቃ ላይክ ሰላማዊ ሰው መሆን የለብህም ማለት ነው ብዬ ነው ግራ የሚገባኝ ባይዴ ማለት ነው። እንደዛም ብዬ በጣም ነው የሚገርመኝ ባይዴ ማለት ነው። እንድሰው ጋይሶቼ ባይዴ ማለት ነው። እኔ ወደ ሀገር የመመለስ በጣም እፈልጋለሁ። እንዴ በጣም ደስ ከባድ እኮ ነው። አስቡት እዚህ እንደ ሁሉ ሰው ተነሶባቸው እንዴ ወይም ደግሞ የትኛውንም ቦታ ቢኖር ባይ ማለት ነው በየትኛውንም አይነት መንገድ በሰላም ቢኖር በጣም እመርጣለሁ ወዶቼ። በቃ ሰላም ለምንድን ነው ሰው ሰላም የሚጠላው? በቃ በሰላም መኖር የሚጠላው ለምንድን ነው? አይሰርጡ ቀኑ ምላችሁ በቃ ካላወራ በቃ የሆነ ነገር ካልፈተፈተ የሆነ ሰው እንዲህ አደረገ የሆነ ሰው እንዲህ ያደረገ። ስደት ላይ ሰው እንዴት እየኖረ ነው ባዲ ማለት ነው። በቃ ሰው በቃ ብትናገረው ብትለማመጠው ምንም ብታደርግለት መስዋዕት ብትከፍልለት ምንም ብታደርግለት ምንም ለውጥ የሌለው ሰው ምን ልትልኮት ትችላለህ? በጣም ከባድ ነው ወንዶቼ ባዲ ማለት ነው። ዘን ከዚህ የሚለውን ነገር ግልጽ ነው ማለት ነው። ግን የማመሰግነው ነገር ይሄ ትዕግስት እየሰጠኝ ፈጣሪ በጣም ነው የማመሰግነው። ግን አንዳንድ ቦታ ላይ በጣም
ሰው እየጠገበባችሁ ላይ ገና እንደ ኔዘርላንድ ላይ እንደነበርኩት መቀመጥ ሳይሆን መታገስ ግን ዋጋ አለው። ሀገር እየተቃጠለ ሰው እየተራመሰ መታገስ ሳይሆን መታገስ ዋጋ አለው ውዶቼ። እና ከመታገስ የምታገኙት ዋጋ ብዙ ነው። እንደን ለአሁኑ ልታችሁ ነው ባይደው ማለት ነው። ተጠቀሙበትና ተረዱኝማ። እና ጉድባይ ጋይስ። ሀገሩ ሰላም ሲሆን ሀይ በሉኝ። ሀገሩ ሰላም ሳይሆን ጤናዊና እኔ ተረጋጋው ስላችሁ ሀይ በሉኝ። ዩቲዩብ ላይ መጥቼ ምን ሲሆን ልረጋጋ እንደምችል ታውቁታላችሁ። ወይ አሜሪካ ወይ በሌላ በኩል እንደ ሰው መኖር ስችል ባይ ማለት ነው። አሁን ገንዘብ ተቆረጠ፣ ኤርትራዊ ብለሻል፣ ኢትዮጵያዊ ብለሻል፣ አሜሪካ ላልሽም አሜሪካ ብለሻል፣ እንትን ብለሻል፣ እንትና ብለሻል የሚለውን ነገር በሙሉ ቀርቶ ማለት ነው። እኔ ሙሉ በሙሉ ተረጋግቼ ማለት ነው። በተኛውንም ስም ተረጋግቼ በተለይ ግን በአሜሪካ ባይ ማለት ነው። አሜሪካን ማለት ነው የምፈልገው፣ ምክንያቱም መከራዬን በልቻለሁ። ስቲል ነው ከአሜሪካ ውጭ ምንም ነገር ባጌ ማለት ነው። በአንድ በኩል ሊቀበል አይፈልጉም፣ በአንድ በኩል ከሱ ውጭ አይፈልጉም። በሱ ውጭ ሊቀበለኝ አይፈልጉም። ዋይ ለምን ካላቸው ምክንያቱ እንደዛ ስለሆንኩኝ በሌላ ውስጥ ከገባው ሌላ ኮተት ነው የሚመጣባቸው፣ ሌላ ክፍተት ነው የሚገባባቸው። እና ሰዎቹ የእውነት ለመናገር በአንድ በኩል ለራሳቸውም ይፈራሉ ባጌ ማለት ነው። እንደን ጥቅምም ይፈልጋሉ። እኔ ደግሞ የማንንም መጠቀሚያ መሆን አልፈልግም። እና እኔ ደግሞ ከመጠቀሚያነት ወጥቼ ማለት ነው እንደ ሰው ሲሆን ባዴ ማለት ነው ሀይ በልኝ፣ ያኔ ሀይ ልላችሁ እችላለሁ። ከዛ በፊት ግን እንዳለው ይሰለቸኛል፣ ሰልችቶኝ ያለ ባዴ ማለት ነው። ብዙ ጊዜ እንዴት ነህ ሰላም ነህ እንደዚህ መንገድ ባቡር የሆነ ሰላምታ ምናምን ነገር አለ ነገር የምወደው እነዛ አይነት ሰው ጠባይ ያላቸው ሰዎች በጣም ነው የሚረዳቸው። ሰዎቹ ግን አይረዷቸውም። አሁን ለውን ተወቸው።